መማር ብቻ ሳይሆን የሰራሽውን በደል በአጠቃላይ ወደ ሀሰናት ሊቀይርልሽ ይችላል። ያ ረብ ረህመቱ እዝነቱ ሰፊ ከመሆኑ አንጻር ይበድልላህ ሰያት ልሐሰና ያኔ ወደ ሐሰና ይቀይረዋል አላህ ሱብሓነሁ ወተዓላ በጣም እዝነቱ ሰፊ ከመሆኑ አንጻር ማለት ነው። እና ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ መመለስ የመሰለ ምንም ነገር የለም። እና ተውብቺ ሂጃብሽን አስተካክለሽ በሺ በቃ አሁን እንደዚህ እንትን ሰላምሽ ምንም ነገር የሚገኝ ነገር የለም። በነገራችን ላይ ወላሂ ሂጃባችን ነው ውበታችን ነው ግርማ ሞገሳችን ነው ለእኛ ማለት ነው ህይወታችን ነው ሂጃባችን። እና በሂጃብ አላህ ሱብሓነሁ ወተዓላ ሴት ልጅ አስቧታል። ሂጃብ በሱ ሲለኛን አላህ ሱብሓነሁ ወተዓላ ኪሱ የሚጠቀመው ምንም ነገር ስለሌለ አይደለም። እኛን ሂጃብ ለውስ በባለጌዎች እንዳይደፈሩ ሱረቱል እንትን ላይ ሱረቱል ኒሳ ላይ መሰለኝ እና ሱረቱል ኑር ላይ አላህ ሱብሓነሁ ወተዓላ ሂጃብን ሲደነግግ ምንድን ነው ያለው? በባለጌዎች እንዳትደፈሩ ነው ያለው። ይሄ በባለጌዎች እንዳትደፈሩ ምዕመናን ሴቶች መሆናቸውን እንድትታወቁ ይሄ በጣም የቀረበ ነው እያለ ነው የሚናገረው። እና አላህ ሱብሓነሁ ወተዓላ ሴትን ልጅ ክብር አድርጎ ነው እንቁ አድርጎ ነው ያስቀመጣት። ሂጃባችንን ስንለብስ ሁሉ ነገራችን የተስተካከለና ያማረ ነው የሚሆነው። እና ሰላትሽን ከዛሬ ጀምሪ። ነገ የሚባለው ነገር የሰው ልጅ የሚያጠፋው ነገር በነገራችን ላይ ነገ ነው። ነገ 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 እያለ ህይወቱ በአጠቃላይ ይመሰቃቀል። ምክንያቱም ስለ ነገ ምንም የምናውቀው ነገር የለም። ነገ እንኑር እንሙት ምንም የምናውቀው እስቲ አሁን አንቺን ትንፋሽሽን ውጠሽ መመለስ ራሱ ይሄ የምንለው የለም። ይህን ራሱ ዋስትና የለንም። ወዲያው ዘው እንጥል ያደረገን ይችላል። መለከል ሞት መቼ እንደሚመጣ እናውቀው። ገብቶሻል? ከጎናችን ነው፣ እየተጠባበቀን ነው። በዚህ ሰዓት አውጣ በተባለበት ሰዓት እየጠበቀ ስለሆነ በቃ በዛን ሰዓት ሲታዘዝ ቶሎ ብሎ ውጥት አድርጎ ይዞሽ ይሄዳል። አንቺ ግን ወይኔ ያሌተኒ ኩንቶ ብቴ ከዚህ አምና አፈር ሁኜ በቀረቡ ብቴ በዛን ሰዓት ምንም የሚጠቅምሽ ነገር የለም። ምክንያቱም ፉርሳ አለሽ 24 ሰዓት አላህ ሱብሓነሁ ወተዓላ የተውበት በር ክፍት ነው አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። 24 ሰዓት አላህ ሱብሓነሁ ወተዓላ ተውበትን የባሪያውን ተውበት ወይም ደግሞ ወደ አላህ ሱብሓነሁ ወተዓላ መመለስ ይቀበለዋል። እስከ መቼ ድረስ ማለት ነው? ገርገራ ላይ ወይም ደግሞ ሞት አፋፍ ላይ እስካልደረሰ ድረስ እና ፀሐይ በስተመ ሰዓት ክፍት ነው። እና አላህ ሱብሓነሁ ወተዓላ እጁን ዘርግቶ በቀንና በሌሊት ይጠብቀናል። ለዛም ላይ አላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ባሮቹን በቀን የሚያምፁትን በሌሊት ሊመራቸው፣ በሌሊት የሚያምፁትን ደግሞ በቀን ሊመራቸው እጁን ዘርግቶ እንደሚጠብቀን የአላህ መልእክተኛ ተናግረዋል። እና በምንችል አቅም ተውበት ማድረግ አላህ ሱብሓነሁ ወተዓላ ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ እያለ ይናገራል። እኔ ቅርብ ነኝ እያለ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ዳዓን እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። እና ተውበት አድርጊ፣ ወደ አላህ ሱብሓነሁ ወተዓላ ተመለሽ። አላህ ሱብሓነሁ ወተዓላ ይቅር ባይ አዛኝ ነው። ያስተክቢሩ አን ኢባደቲ ሰይድኹሉነ ጀሀነመ ዳኺሪን እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እና እኔን ከማምለክ የሚኮሩ ሰዎች ጀሀነምን የተንበረከኩ ሆኖ አስገባቸዋለሁ እያለ ይናገራል። እና ጀሀነም ቀላል ነገር አይደለም። የሆነ ቀላል አድርገን እናስብ። በነገራችን ላይ ማለት ነው ጀሀነም ከኛ አሁን ካለንበት እሳት 70 እጥፍ ይበልጣል ብለዋል አላህ መልእክተኛ። አመቱ በሙቀት የሚሆንበት ሰዓት የአላህ መልእክተኛ ሲናገሩ 6 ወር ሙቀት ይሆናል አይደለ? ወይም ደግሞ በአመቱ ሙሉ የተወሰነ ቅዝቃዜ የምናየው ወይም ደግሞ የተወሰነ ሙቀት የምናየው እና 6 ወር የፈለው ውሃ እንኳን ቢያቃጥለው እንዴት ነው የማይሆንለት? ሰውነቱ እንዳለበት ብጥ ነው የሚለው። ወላሂ አንችለውም። እሳት እንዴት ነው እሳት ላይ መታገስ እንችላለን? አንችልም። ወረቢ ለአንድ ደቂቃ ራሱ መታገስ አንችልም። ጣታችንን እሳት ላይ ብናደርግ 1 ደቂቃ እና እንዴት ነው የጀሀነም እሳትን በዚህ ልክ ልንቀው እንችላል? በጣም ከባድ እኮ ነው። ስለዚህ ተውበት ማድረግ አለብን። ጃቢር ካለ እስኪቀጥል ያላለ ቤል ያለሽ ማማዬ ዛሬ በጣም አመሰግናለሁ ስለሰጠሽኝ ምክር። ተቀብያለሁ እምልበታለሁ። በግልጽ እስከዛ ድረስ የቆየሁበት ምክንያት አንዳንድ ጥያቄ የሆኑብኝ ነገሮች ስለነበረ ነው እንጂ በሌላ ነገር አይደለም። ግን
ሁኔታን ጠይቃቸው እዚሁ እናንተ ጋር በመሆኔ ማለት እታችሁን በማዳመጥ መልሱ ሁሉ እያገኘው ነው። እንደዚህ ሲናገርሽኝ አክብርሽ እንደዚህ ነው እንትን አድቫይስ ስለሰጠሽኝ እጅግ በጣም አመሰግናለሁ። ትንሽንም ቆይ መጣሁኝ። እሺ መጣሁ እንዴ? ብቻ 2 ደቂቃ መጣሁ እንዴ? ችግር የለውም ሳ ነው። ሰላም አለይኩም ወረህመቱላህ። ዋሌኩም ሰላም ወራህመቱላሂ ወበረካቱ። አንዲት መንገድ ይሰማል እኮ ሀሳብ ካለ አውራ ይሻላል። አብሽር ሁላችሁ። እሺ እንትን ቃል አመጣ ሂጅ ነበር ከሱፐር ማርኬት። እሺ ምንድነው? ይቅርታ እሺ አልሰማሁሽም ስትይ የነበረው ወላኪን ትንሽ የሆነ ግልጽ የሆነ ነገር ስላለብሽ ሊሆን ይችላል እንጂ ሁላችንም ወንጀለኞች ነው። አላህ ሱብሃነሁ ወተዓላ አዝኖልን ነው ከዚህ ያስቀመጠን ራሱ እና እያንዳንዳችን ወንጀላችን ቢከፈት ዓለምን ያገማል። ምነው ወንጀላችሁን ለሰው ላሳየባችሁ ለአንድ ደቂቃ ብንባል ማንም ሰው እዚህ ከሰው ፊት ለፊት እስቲ ዳይን የሚል ሰው ከሰው ፊት ለፊት መቆም አይችልም። ገብቶሻል? እና ሁላችንም ወንጀለኛ ስለሆነ አብሽሪ፣ ተውበት አድርጎ ወደ አላህ ተመለሺ። ኢንሻላህ ደግሞ እኛ ቁርአን እናቀራሻለን፣ ሀዲሳቶችን የተፈለግሽውን ነገር እናግዝሻለን። እኔም በውስጥ አውሪ የቴሌግራም ቁጥርሽ ላኪልኝ ሀቢበቴ እና ሂጃብሽን ከዛሬ ጀምሬ ሰላትሽንም ከዛሬ ጀምረሽ ስገጂ እና ስተቂሚ ይሽ አላህ አዘወጀል ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲያዛቸው ፈስተቂም ከማ ኡሚርት ይላቸዋል። እንደታዘዝከው ቀጥ ብሎ ምን ተበማክ ከአንተ ጋር ያሉት ሰዎች ቀጥ ይበሉ እያለ ይናገራል። እና የሆነ እስቲቃማ ይፈልጋል እስልምና ላይ ቁጭትን ዝም ብሎ አይደለም። እና እስቲቃማ ስለሚፈልግ እስቲቃማ ላይ በደንብ በርቺ። አላህ ያጠንክርሽ ሀቢበቴ። አመሰግናለሁ በጣም እኔም አመሰግናለሁ ሀቢበቴ። መቅዲ አለሽ? ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም እንዴት ነሽልን? እግዚአብሔር ይመስገን ደህና ነኝ። አልሐምዱሊላህ ሰላም ነን እኛም። እሺ ጥያቄ ያለሽ እስልምና ላይ ወይ ስንጠይቅሽ ወይ ሻሃዳ ማያስፈልገሽ ነው? የፈለግሽውን አለን እኛ፣ ሁሉም ዝግጁ ነው። እኔ ለጊዜው ምንም አልፈልግም፣ ጥያቄም የለኝም። ጥያቄ መጠየቅም እኔ ራሴ ጠያቂ ነው። ከጠያቂ ከሆንሽ ጠይቄ ነው። አይ እስልምናን አይደለም። ከእስልምና የተረዳሽው ነገር አለ? ልውጣልሽ? እኔ ሮዝ ባልነሽ ገባሁት። እሺ ተቀመጭ። ምን በወጣሽ የምትወጪው እንዴ? ከፈለግሽ ሊወጣልኝ። እሺ ሀቢበቴ። አይ ለምን ገባሽ አለች ሞዴሬተሯ። ላ ዝም በያቸው ከስራ ያሉት እኔም መስለኝ እኮ ነው። አብሽሪ ዝም በያት እሺ። ዝም ብለው ነው እነሱ። እና አሁን ምንድን ነው መሰለሽ ጥያቄ ካለሽ እስልምና ላይ ጠይቂ። መጠየቅ ከፈለግሽም እንጠይቅሻለን። አይ መጠየቅም አልፈልግም መጠየቅም አልፈልግም ካልሽ ግን መብትሽ ነሽ። ቁጭ በይ ችግር የለውም። ቁጭ በይ አዳምጪ እሺ። ሩዚ ማነው ቀን መቅዲ? እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄው በፊት ዜድ
ሰላም አለይኩም። ዋሌኩም ሰላም ወረህመቱላሂ ወበረካቱ። መብሩክ ብያለሁ። ሻዳውን ስላሳይሽ አሰጋለ በርክፌ ማሻአላ ትልቅ ስጦታ ነው ነው። አላህ አጅሩንም እኛን የሚከፈል ያለ አሚን አሚን። ወንድሜ እትሽ ደግሞ ጥሩ ማስተካከል አላህ ይስጥልን። አሚን ወያክም ያ ረብ። ጥያቄ ያለው የለም ማለት ነው። ማሻአላህ ተባረከላህ። ጥያቄ የለችም። አድሚን ሰጠኛል። አለቃ አድርጎኛል በሰማይና በምድር። እያንዳንዳችሁ ተጠንቀቁ። እሺ ሚኪ አለ ምስኪኑ አለ። አንዲት መንገድ ወይ ሰላም፣ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። እሺ ሰላም ነን አልሐምዱሊላህ። አህመድ ጥያቄ ያለው መሰለኝ እና ይጠይቅ እስኪ። አህመድ ገራው አህመድ ይቆራሉ 662 ሰዎች። አለይኩም አህመድ ይመቻል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አይ ዛሩ ቀጥይሽ አንድ ጊዜ ጋው ያለሽ አልተመቸህም? እሺ ኢንሻአላህ። እሺ አንዲት መንገድ ጥያቄ ያለው ወይስ መጠየቅ ትፈልጋለህ? ምረጥና ሁለቱም አለ። እህታችንን ለመመረቅ ነው። ጠይቂ። ዛሩ ሙስሊም እኮ ነው። አንዲት መንገድ ሙስሊም ነው። አዎ ነው እንዴ? ኦኬ ኦኬ ኦኬ። እሺ እኔ እኮ መስል እሺ ከስር ያለው ክርስቲያኑ ልጅ ማርሲሎ ነው ማለት ነው። ማርሲሎ አለ። ስማቸው እኮ ግን ያለቀው መሐመድ ዝም ቀይረው እንጂ መሐመድ ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። እሺ ወንድሜ ሙስሊም ነኝ አልሐምዱሊላህ። እሺ አብሽር። እውነት አይደለ ዳዋላ ማለት ዳዋ ለማዳመጥ ይመጣል። ችግር የለውም ብዬ ገምታለሁ። እሺ መርሀባ አብሽር ወንድሜ። እውነት አርነት ይወጣል። እውነት አርነት ያወጣል። እውነት ነው፣ ትክክል ነህ፣ እንስማማለን። እውነት አርነት ያወጣል። ጥያቄ አለ? እውነት አርነት ያወጣል። ምናልባት እያወራህ ከሆነ አይሰማም። እሺ እውነት ያወጣል። እውነት ነው፣ ትክክል ነህ። ጥያቄ አለ? አሁን ከነቢያት ጋር መጽሐፉ ሳያስማማ እንዴት ነው የነቢያት ሃይማኖት ብለን እንቀበለው? መልሱ ሊሚት ላድርግና ኔትወርክ ይዞታ ማለት ነው። ልጁ ኔት ይዞ ነው ወገናችን፣ ኔት ይዞት ነው መሰለኝ ነው። ከኔ ነው? አይ ከእርሱ ጋር ነው። ከሱ ነው። ኦኬ ከእሱ ነው። አይስራ አልተሰማሽም እንዴ? ኔትን አስተካክለው። እሺ እውነት አርነት ያወጣል። ኔት እንትን ወይም ደግሞ እንትኑን ዳታውን አጥፋውና እንደገና አብረው የሚሰማ ከሆነ ዋይፋይም ከሆነ ማለት ነው አብረውና አይሰማም እና አብረው አስቸጋሪ ነው። ተቀደስ ዳታ ነው እኮ አጥፋውና አብረው እንደገና ከዛ ይስታ ዳታ ነው እኮ አስተካክለው
እየተሰማን አይደለም። አሁን ይሰማል። ኦኬ እሺ ቀጥል። አሁን ይሰማል እያሉ ነው። ጥያቄ አይሰማም። መጽሐፍ ነበራቸው። አሁን ለምሳሌ የክርስቲያኖችና የአይሁድ መጽሐፍ አለ። ከዛ ከአይሁድና ከነቢያት መጽሐፍ ተቃርኖ መጥቶ እንዴት ነው የነቢያት ሃይማኖት ነው እውነት ኔትወርክን አስተካክል። በጣም አይሰማም፣ የተቆራረጠ እኮ ነው። እሺ ኔትወርክን አስተካክል። ሌላ ክርስቲያን አለ። የነቢያት አስተምሮ አልያዙም አይሁዳውያን። ሀሳቡ ያ ነው። የነቢያትን መጽሐፍ የነቢያትን አስተምሮ ነው የያዙት። እርግጠኛ ነው። እሺ ለማንኛውም ኔትወርክን አስተካክል። እኔ አሁን የምለው አሁን እስኪ ኮመንቱን አትስጡት። ኔትወርክ ሲቋረጥ ከሆነ በዛ ኧረ በለው ሰዎች የእሱ ነው አመዲ ነብይ መሐመድ ነቢያትና ሃይማኖትን ኔትወርክን ስታስተካክል ያስኮት ብለው ነው የሚወጡት። እሺ ሌላ ክርስቲያን አለ። ሌላ ክርስቲያን ካለ የነቢያትን አስተምሮ ማለት ይዘው አልመጡም። ነቢ መሐመድ አንቀበላቸውም ማለት የጀመሩ የዛሬ አይደለም። ታውቃላችሁ ያኔ ራሱ ረሱል ሰለም ጋር መታ አይሁዳውያን አንተን እኮ አንቀበልህም ኡዘይር ያላህ ልጅ ነው አትልም እኮ ብለው ነበረ። ተፍሲር ጠበሪ ላይ የተገለጸ ታሪክ አለና እዝራ የአምላክ ልጅ ነው የሚል ደግሞ የነቢያትን ማስተምሮ ነበረ ከእነሱ አንጻር እና ዛሬ አይደለም የተጀመረ ይሄ ነገር። የነቢያት አስተምሮ ሲባል ከየት ነው ያመጣችሁት ነው? የነቢያት አስተምሮ ሲባል ከየትኛውን የነቢያት አስተምሮ ገዛችኋል? አምላክ ምጥ እንዳያስ ጮኸ የሚል የነቢያት አስተምሮ ነው። መሐመድ ያንን ማስተካከል አለባቸው። አዎ አስተካክለውታል። አምላክ እንደ ሰከረ ሰው ተነሳ የሚል የመዝሙር ጥቅስ ነው የነቢያት አስተምሮ። ደብል ይበላል ምናምን የሚለው የእዝራ ያለው ጥቅስ ነው የነቢያት አስተምሮ። የነቢያት አስተምሮ ስትሉ እንዴት ነው ገብታችኋል? እንዴት ነው ስትሉ የነቢያት አስተምሮ የለም እና የነቢያት አስተምሮ ሲባል አንድ በመሰረታዊነት ይሄን ነው ወይ ነው። ሌላኛው ነቢያት ራሱ ይሄን እንደመስበካቸው ምር ማስረጃቸው ነው። ሙሴ ማለት እንዲህ አይነት ፍጥረት እንዳለ ራሱ አያውቅም። ሙሴ አይደለም እንኳን ሙሴ ጻፈው ይቅርና በሙሴ ስም የተጻፈው መጽሐፍ እንኳን የአምስቱ ፔንታትክ የሚባሉት ማለት ነው ዘፍጥረት ዘዳግም ምናምን የምትሏት እንኳን ከ1000 ምናምን ዓመት በኋላ ነው የመጣው እና ያ እንኳን አይገኝም። እንኳን ሙሴ ራሱ እንትን ይሄ ጽፎታል የተባለው ይሄ እንትን ላይ ዘሁልቁ ላይ መሰለኝ ዘሁልቁ ሰዓት ላይ የተገለጸ አለና እግዚአብሔር ጻፈ ያለው እሱን ተውትና እኒህ ሰዎቹ ራሱ የጻፉት ማለት ነው። ከዛ ከመሳፍንት ላይ የምናገኘው ታሪክ አለ። የሆነች የእስራኤል ከተሞች ምናምን ሲገነቡ ካለው ታሪክ በኋላ የተጻፈው እና ይህ መጽሐፍ ከዛ በኋላ እንኳን ወደ 1000 ምናምን ዓመት ተጠግቶ ነው እንትን የሚገኘው መጽሐፍ ዳይሬክትሊ እና በጣም ተቆራርሶ ተበጣጥሶ ምናምን ያለ ማስክሪፕት ነው ያለው እና አታስቡትም። በቃ በተአምር ከዛ ውስጥ አሁን ስባችሁ የነቢያት አስተምሮን አውጥታችሁ ምናምን አታስቡት። አይሆንም ወላሂ በጣም የሆነ ሽንኩርት መስሏል እኮ የሆነ ቁርስርስ ብሏል። በጣም የሆነ እንጀራ ፍርፍር መስሏል እና ከዛ ውስጥ የነቢያትን አስተምሮ ማውጣት የማይታሰብ ነው።
በዛ ማኑስክሪፕት ውስጥ የነቢያት አስተምሮ እናገኛለን ከሆነ ጥሩ ነው። ከዛም ወደ አዲስ ኪዳን ማምጣት ይቻላል እና እሺ እኔስ ክርስቲያኖች ካላችሁ ገስት ላኩና ገቡ። ጥያቄ ካላችሁ ገስት ላኩና ገቡ። ደግማችሁ አስገቡኝ። እሺ አንድ ጊዜ ደግማችሁ አስገቡኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትንሹ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቤት ነኝ። ኔትወርክ እያስቸገረ ነው። ኔትወርክ እያስቸገረክ ነው። ኔትወርክ አስቸግረኝ። እንትን ከሆነ አስተምረን እስኪ አንዳንድ ሀሳብ እሱን ስጨርስ የሆነ ነገር ካሳየህም በኋላ እሺ። እዚህ 500 ምናምን ያላችሁ ሰዎች አሲያን፣ መቅዲም፣ ሌሎቹንም አህመድንም ፎሎ አድርጓቸው። እንትን የብሉይ ኪዳን መጽሐፎች ስለመጠበቅ አጠባበቅ ላይ እስቲ የተወሰነ ነገር ብትለን ደስ ይለኛል፣ ብታስተምር እነሱ። እሺ ቀይ ካሜራ ልክፈታል። የተቀነሱ የተጨመሩ የተቀየሩ ምናምን ነገሮች ካሉ በአጠቃላይ በማኑስክሪፕቱ ዙሪያ ቀጥሉ። መቅዲሻ ሰላም እንችላለን። መቅዲ ያለሽ ሰላም ላንተ ይሁንጃ። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። መድኃኒትሽን እየዋጥሽ ነው? አይደለም ራሴን አመመኝ በእውነቱ። አይዞሽ፣ አሁን አህመድ ጥሩ መርፌ ይሰጥሻል፣ ትፈወሻለሽ። እሺ ስለ ባይብል አሁን ስለ ባይብል መበረዝ ከማንሳታችን በፊት ይህን አንዳንድ ነገሮች ልንገራችሁ ሰዎች። ምን መሰላችሁ? ነቢ መሐመድ ሰለላሁ ዐለይሂ ወሰለም የነቢያትን አስተምሮ አላመጡም። እሺ አላመጡም። ኦኬ። እና እሺ የነቢያት አስተምሮ እንግዲህ ከየት አወቃችሁት? ነቢ መሐመድ ሰለላሁ ዐለይሂ ወሰለም የነቢያትን አስተምሮ አላመጡም ስትሉ የነቢያትን አስተምሮ ከየት ነው ያመጣችሁት? አይሁዳውያን ከየት ነው ያመጡት? ዜሮ፣ የለም፣ እዛ ግን የለም። እና እንደ ትምህርት ኦሪት የሚባለው ነገር ሁለት ቦታ ይከፍሉታል አይሁዳውያን። ሼህ ቢክታብ እና ሼህ ባልፔህ ብሎ ሁለት ቦታ እንደዚህ ይከፍሉታል። ሼህ ቢክታብ እና ሼህ ባልፔህ። ሼህ ቢክታብ የሚባለው በጽሁፍ ደረጃ ያለ ነው፣ ተጽፎ የመጣ ይሉታል። ሼህ ባልፔህ የሚባለው ደግሞ በኦራል ማለት ነው። እንዲህ የሆነ በንግግር ደረጃ የሚሰማ ነገር አለ።
እንደዛ መጣ የሚባለው ኦሪት ብለው እንደዛ ይከፍሉታል። ቶራ የሚለውን ነገር ሁለት ቦታ እንደዛ ይከፍሉታል። እና ሼቢክሳብ የሚባለው ነገር ሼባልፔህ የሚባለው ነገር ይሄ በንግግር ደረጃ ተመቶልናል ምናምን የሚባለው ነገር ከመጽሐፉ አስተምሮም አንድ ነው። ቤዝ ያደረገው ከዛ ነው ተብሎ ይታመናል። መጽሐፉ ምንድን ነው የሚመስለው ነው። ስለ መጽሐፉ ምንድን ነው የሚመስለው? አሁን እንዴት ተማመናችሁበት? የአይሁዳውያን መጽሐፍ ምንኛ ተጠብቋል፣ ምን ያህል እርግጠኛ ትሆኑበታላችሁ የሚለውን ነገር እንያው። ስለ ቴክስቹዋል ክሪቲሲዝም ነው የምናወራው። አምላካችን አላህ ምን ይለናል? አምላካችን አላህ ሱረቱል በቀራ ምዕራፍ 2 ቁጥር 75-79 ላይ ከአይሁዶች መካከል የአላህን ቃል የሚሰሙና ከሰሙ በኋላ ደግሞ ከዚያ እውነቱን ደግሞ ከተረዱ በኋላ ሆን ብለው እያወቁ የሚለውጡት ቡድኖች ያሉ ሲሆኑ ለእናንተ ማመናቸው ተከጅላላችሁን አለ። አውቆ ጠማሞች ናቸው አይሁዳያን እያለ ነው አምላካችን አላህ። አውቀው የጠመሙ የአይሁዳያን ክፍሎች አሉ። የአላህ ለእነሱ የሰጣቸው መልእክት ከተረዱ በኋላ ዞሮ ደግሞ ጥመም የሚሉ አሉ። ሰምተው ራሱ እንዳልሰሙ የሚሆኑ ለግላዊ ፍላጎታቸው መልእክቱን የሚቀይሩ አካላት አሉ። ታዲያ እንደ እነዚህ ልባቸውን የዘጉ ታቻል አላህ ለእነሱ እውነቱ ከገለጸላቸው በኋላ እውነቱ እንዳልገባቸው የሚሆኑ አይን እያለ ማየት የሚታይ ነገር እውነት ሰጥቷቸዋል እኮ ያ ከሰጣቸው በኋላ አናይበትም ያሉ አካላት እንደው ማመናቸው ትከጅላላችሁ ነው አምላካችን አላህ እያለ ያለው። እና ሌላም ቦታ እንደዚህ ተቀምጧል። ስለዚህ እውነቱን ውሸቱ ላይ ሲቀላቀሉ እንደ ሙዳቸው የጣማቸውን ነገር ሲያመጡ ነበረ እና ማለት ነው። ስለዚህ እነዚህ አይሁዳውያን መጽሐፉ እንደዚህ ሲጨምሩ ሲቀንሱ ካመጡት በኋላ አሁን መጽሐፉ በምን ሁኔታ እንደተረፈ ላሳያችሁ። አንዳንድ ፋይሎች አሉ፣ ግን መጽሐፉ መጀመሪያ የመጣበትን አውድ ላሳያችሁ። ይሄ ማስረጃ የምታገኙት የት ነው? ኤንሸንት ሂስትሪ ኢንሳይክሎፔዲያ ላይ ታገኙታላችሁ። ፕላስ ደግሞ ኢንሳይክሎፔዲያ ብሪታኒካ ታገኙታላችሁ። እና ሙሴ መቼ ነው የኖረው ነው? ለምሳሌ መጀመሪያ የምናገኘው መጽሐፍ ቅዱስ ሲሰገቡ ኦሪት አለ። ከኦሪት ቀጥሎ ኢያሱ ወልደ ነዌ ያለ፣ ከዛ እዝራ ምናምን እያሉ ይቀጥላሉ። መጀመሪያ የምናገኘው ኦሪት ነው። ኦሪትን ማን ጻፈው ስትሉ ክርስቲያንን ሙሴ ይላቸዋል። ሙሴ መቼ ነው የኖረው ሲባል 1400 ቢፎር ክራይስት ወይም ደግሞ 1300 ይላል ኢንሳይክሎፔዲያ ብሪታኒካ። 1400 ቢፎር ክራይስት ክርስቶስ ወደ በፊት በ1400 የኖረ ሰው ሲኖረው ሲሚዝ አድርገው ሙሴ መቼ ነው የኖረው? 1400 ቢፎር ክራይስት ነው የኖረው። ኦኬ። ስለዚህ 1400 ቢፎር ክራይስት ላይ ሙሴ ጽፎታል ነው። 1400 ቢፎር ክራይስት ላይ የተገኘ የኦሪት ጽሁፍ አለ የለም? 1300 ላይ ታገኛላችሁ። ስለ ኦሪት የተጻፈ ነገር ታገኛላችሁ። ክርስቲያን ያገኛል። ካገኘ ሽልማት አለው። ሁላችሁም ሽልማት አለ። ኦኬ ሶሪ ሚት ማድረግ ነበረኝ እና 1400 ላይ ከሙሴ የመጣ ጽሁፍ አለ ወይ ነው? አለ የለም? ሙሴ ከነበረበት ከሞተ በኋላ አሁንም 100 ከሱ ከ1300 አይደለ የደረሰ ከ1300 አሁንም 100 ስታደርገው የለም። 1100 የለም። 1000 የለም። 9000 ማለት 900 የለም። 800 የለም። 700 የለም። ይሄ ሁሉ ማለት ነው 100 200 300 400 500 600 700 800 900 1100 አለ። ሙሴ ነበረበት ከሚባለው ከ1100 ዓመት በኋላ የመጣ መጽሐፍ ላይ ያለው ያ ምን ይባላል? ግሪክ ሰብታጀንት ይባላል። ሙሴ ከሞተ ከ1100 ዓመት በኋላ የመጣ ሙሴ ሞቱ ከ1100 ዓመት በኋላ የመጣ ግሪክ ሰብታጀንት ተጠብቋል ነው። ሞተ ከሞተ 200 ዓመት የለም። ሙሴ ከሞተ 300 የለም። ሙሴ ከሞተ ከ1100 ዓመት በኋላ ያለ መጽሐፍ የምናገኘው ግሪክ ሰብታጀንት ነው። ሌላኛው ከዛ ፊት ያለ በፓሊዮብራይስ የተጻፈው መጽሐፍ የለም። በፓሊዮብራይስ ተጻፈ ይባላል። ከዚያ ፓሊዮብራይስ ይሄ አሌክሳንደር ዘግሬት መሰለኝ ከተሳሳትኩኝ በራሱ እንዲታተም ፈለገ። እስክንድሪያ መሰለኝ ግብጽ ላይ ነበረ ሰው። ከዛ ከእስራኤል ላይ 12 ነገሮች አለ። ከ12 ነገር 6 ሰው መረጠ። ከዛ 72 ሆኑ። 72 ከሆኑ በኋላ ወደ ግሪክ ተርጉሙታል። ይሄ የብሉይ ኪዳን ቃላቸው በኋላ ሲተረጉሙ ለመተርጎም ሲሄዱ 2 ሰዎች ሞቱ። ከዛ 70 ሆኑ ማለት ነው። መንገድ ላይ 2 ሰዎች ሲሞቱ 70 ሆኑ። ጻፈ አለ በፓሊዮ ሄብሬው ማለት ነው። ነቢያት ሲናገሩበት የተባለው ሄብሬው አለ። በእሱ የነበረ መጽሐፍ ነበረ። ያ ከሆነ በኋላ
እስክንድሪያ መሰለኝ እንዲተረጎምለት ፈለገ ወደ ግሪክ ማለት ነው። የራሱን ይሄ መጽሐፍ መደብር ሲያዘጋጅ በግሪክ ያለ የብሉይ ኪዳን ፈለገ። ያን ሲፈልግ የተረጎሙለት ግሪክ ላይ እንትን መረጠ። ከ12 ነገሮች አሉ። ከ12 ነገሮች 6 ሰው እንዲመረጥ ሰብታጀንት ከተረጎሙ በኋላ ሰብታጀንት የሚገኘው መቼ ነው? 288 ቢሲ ላይ ነው። 288 እና ከሙሴ መካከል የምታገኘው ስርቀት 1100 ነው። ገኘ በቃ እሺ። አሁን ተስፋ የምናደርገው ግሪክ ሰብታጀንት ላይ ነው። ግሪክ ሰብታጀንት ተጠብቋል አልጠበቀም? የሚያሳዝነው እኮ ይሄ ነው። የሚያሳዝነው እኮ ይሄ ነው። ከዛ ዴሲ ስክሮል ታገኛላችሁ። ከዛ ሳማርቲያን ቤታተክን ታገኛላችሁ። ሰብታጀንትን አታገኙ በስነ ስርዓት። ይህንን እኔ ቸርች ፋዘር አመጣላችኋለሁ። ገስ ልቃችሁ መግባት ትችላላችሁ። ጀስቲ ማርቴ ጠቅስላችኋለሁ። ጄሮምን ጠቅስላችኋለሁ። ሌላ አትናቴዎስ ካልተሳሳትኩ አትናቴዎስ። ለማንኛውም በቃ ሁለቱን እንጥቀስና ጀስቲ ማርቴን እና ጄሮምን መጥቀስ ይችላለሁ። ሰብታጀንት እንደተበረዘ ከዚህ ወዲያ ያሳቸዋል። እዚህ ሰብታጀንት የሚባለው ከ1100 ዓመት በኋላ የሙሴን ተወዘቀ። የሙሴን እኮ አናገኘው። እርሳ ሰለም በነበሩበት ጊዜ ጻፈው ቁርአን ታገኛላችሁ። እኛ ሙስሊሞች እናገኘው አሁን እናገኛለን። ሙሴ ተናገ ማለት ሙሴ ጻፈው ግን አታገኙም። ብታል በስነስርዓት አታገኙትም። ቦታቸው በትክክል አታገኙትም። እና ማስረጃ ሀገር አሳያችሁ። ለዚህ ነገር ማስረጃ ላሳያችሁ ስለዚህ ስለ ሰብታጀንት የተናገርኩትን እና ያ እስከሚመጣ ድረስ አሳያችኋለሁ። ሌላም ነገር ስላለ አሳያችኋለሁ። እሺ ላሳያችሁ። እሺ ኦኬ ሶሪ። እሺ ሚዝ ማድረግ ነበረብኝ ይቅርታ ጋር። እሺ እና ጄሮምን እያልኳችሁ ነበረ። ጄሮምን ላሳያችሁ። አድቨንት ላይ ታገኙታላችሁ የጄሮምን ቴክስት። ሰብታጀንት የሚባለው ከ1100 ሙሴ ከሞተ ከ1100 ዓመት በኋላ የመጣው ሰብታጀንት ራሱ በትክክል ተጠብቆ እንዳልመጣ እና ክርስቲያኖች እንደዚህ ሲጨመርበት ሲቀንስበት በመጣ መጽሐፍ ነው እንግዲህ እንደዚህ የሚቆራሩት። ኒው አድቨንት ላይ ታገኙታላችሁ። ያው ሌተር ኦፍ ሴንት ጄሮም ሌተር 57 ላይ ነው የምታገኙት። ሌተር 57 ሴክሽን 11 ላይ መሰለኝ፣ ሴክሽን 11 ላይ መሰለኝ። ጌስቲ እናገኘዋለን። ሰብታጀንትን ምን ያህል እንደማይታመኑበት የቤተክርስቲያን አባቶችን ቃል ላሳያችሁ። It would be serious now to enumerate was great addition in omission. What great ምን ያህል ታላቅ አዲሽን ጭማሪ እንደ ኦሚሽን ቀናሽ ሰብታጀንት ላይ ምን ያህል ታላቅ የሆነ ጭማሪና ቀናሽ እንደተባለበት ብሎ ጄሮም ይናገራል። ሌተር 57 ሴክሽን 11 ታገኙታላችሁ። እና ሌላም አለ እንትና ጀስቲ ማርቲን የተናገረውም አለ መሰለኝ። እሱን ሳወጣ አሳያችኋለሁ። እና በዚህ ልክ ለምን እንደዚህ እንትን እንደሚባል አላውቅም። በዚህ ልክ ነው የማይታመኑበትን መጽሐፍ ለምን እንደሚጠቅሱ አላውቅም። ክርስቲያኖች ስቲል አሁንም የሆነ መጽሐፍ ቢጠቀስ የሉም። ለዛ ነው እንትና ማን ነበር መሰላችሁ የሆነ ስኮላር አለ እና ኤክስታንት ማንስክሪፕት እንደሌላቸው የተናገረ ኖ ሎንገር ራይተን የተባለ መጽሐፍ ላይ አንዳንድ ፔጅ 51 ላይ ሲናገር ምን አለ? as is well known all of the extant manuscripts are identical እንዳልሆነ ተናገረ። ገብታችሁ አይደንቲካል አይደሉም።